ዋይፋይ ፓስወርድ መለመን ቀረ። የዋይፋይ ባለቤቶች በጣም ይቅርታ። እሺ እንደምን አላችሁ? ዛሬ ደግሞ ዋይፋይ ሃክ አደረግ ነው የምናየው። አውቃለሁ የሰው ነገር እንደማይጠቅም ግን ግዴታ ስለሆነና አንድን ዋይፋይ ሃክ ለማድረግ የሚያስፈልገን ሞባይል ብቻ ነው። እና ደግሞ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት እንዳርጉኝ። እሺ መጀመሪያ ወደ ቴሌግራም እንገባለን። ከዛ ቴሌግራም ላይ ከገባን በኋላ ወደ ሰርች ማድረጊያው እንሄድና hadid.com ስሪ HALID ዶት ታረጉና ስሪ ታረጋላችሁ። ከዛ ይመጣላችኋል። ከዛ ትነኩትና ትገባላችሁ ወደ ውስጥ። ከዛ ብዙ የተለቀቁ ነገሮች አሉ። ከዛ ውስጥ ይሄው እዚህ ጋር በምታዩት መልኩ እዚህ ጋር አስምሬላችኋለሁ። እሱን ዋይፋይ አፕሊኬሽኑን ትነኩታላችሁ። አንድ ጊዜ ክሊክ ማድረግ ነው ዋይፋይ አፕሊኬሽን የሚመስለው። ከዛ ወደ ውስጥ ከገባችሁ በኋላ እኔ እዚህ ጋር ስላወረድኩት ነውና ኦፕን የሚለኝ እኔ እዚህ ጋር ስላወረድኩት ነው። እናንተ ኢንስታል ነው የሚላችሁ። ኢንስታል ካደረጋችሁ በኋላ ኦፕን ይላችኋል። ከዛ ኦፕን ብዬ እገባለሁ። ከዛ ደግሞ ወደ ጎን እናረጋለን። ከዛ ራይት የሚመስለውን ነገር እንነካለን። ከዛ እዚህ ጋር ሎኬሽናችንን ማብራት አለብን። ዋይፋይ እንዲያሳየን ተርን ኦን ነው የምንለው። በአካባቢያችን ያለው ዋይፋዮችን እንዲያሳየን ተርን ኦን ብለን ሎኬሽናችንን እናበራለን ማለት ነው። ከዛ እዚህ ጋር ደግሞ ዌል ዩዚንግ ዘ አፕ የሚለውን ነው የምንነካው ከላይ ያለውን። እሺ አሁን ሲቲንግ ላይ ነው የምንገባው። ቼክ እናደርጋለን ሁሉም ነገር ትክክል እንደሆነ። ሲቲንግ ላይ ገብተን ቼክ እናደርጋለን። ሲቲንግ የምንለውን እንነካለን ማለት ነው። ከዛ ሲቲንግ የሚለውን ስነካ ያው እዚህ ጋር ያሳየናል። ኖቲፊኬሽንም ሁሉም ነገር ትክክል ነው ማለት ነው። እዚህ ጋር በምናየው መልኩ ትክክል ነው። ስለዚህ ኦፕን ብለን እንገባለን። ከዛ እዚህ ጋር በአካባቢያችን የሚገኙ ዋይፋዮችን ያሳየናል። ያው እዚህ ጋር ለምሳሌ እዚህ ጋር አንድ ዋይፋይ አለ። ቆይ እስቲ ያው እዚህ ጋር አንድ ዋይፋይ አለ በአካባቢያችን የሚገኝ ጂም ሙቪ በ182 ሜትር ርቀት ላይ ነው የሚገኘው። ስለዚህ ይሄን ዋይፋይ ሃክ አድርገን መጠቀም እንችላለን ማለት ነው። ስለዚህ አሁን ሞር ኢንፎርሜሽን ካጠቀም ሞር ኢንፎ የሚለውን እሱን እንነካለን። ከዛ ይኸው እዚህ ጋር መጥቶልናል። እዚህ ጋር ፓስወርዱ ስላላሳየን ፓስወርዱን ኮፒ እናደርገዋለን ማለት ነው። ከዛ ኮፒ ያደረግነው ፓስወርድ ሂደን ፓስወርድ የሚለው ላይ ዋይፋይ ላይ ስንገባ ፓስወርድ የሚል አለ። እሱ ላይ ሂደን ፔስት እናደርገዋለን። ጨረስን። እስካሁን ከተከታተላችሁ እንደዚህ አይነት ቲፖች ይመቻችኋል ማለት ነው። ስለዚህ እኔ ሰብስክራይብ፣ ላይክ፣ ሼር በማድረግ ሌላ እንደዚህ አይነት ቲፖች እንዲደርሳችሁ ማድረግ ትችላላችሁ። ፒስ